በአማራ ክልል ደቡብ ወሎ ዞን ማስፋፊያ የተሰራላቸው ጤና ጣቢያዎች ተመረቁ። በአማራ ክልል ደቡብ ወሎ ዞን ወረባቦ፣ ተሁለደሬ፣ አምባሰል፣ ኩታበርና ደሴ ዙሪያ ወረዳዎች ከአውሮፓ ሕብረት በተገኘ የገንዘብ ድጋፍ ጤና ሚኒስቴር ከክልል ጤና ቢሮና ከዩኒሴፍ ጋር በመተባበር ከ112 ሚሊዮን ብር በላይ በሆነ ወጪ የእናቶች እና ሕፃናት እንዲሁም የድንገተኛ ሕክምና አገልግሎት እንዲሰጡ ማስፋፊያዎች ተደርጎላቸው አገልግሎት ለመስጠት ዝግጁ ከሆኑ 9 ፕሮጀክቶች መካከል ሁለቱ በተሁለደሬና ኩታበር ወረዳ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የማህበራዊ ጉዳይ ክላስተር አስተባባሪ ዶክተር ሙሉነሽ ደሴ፣ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ፣ የአውሮፓ ሕብረት አምባሳደር ሚሲስ ሶፊ፣ በኢትዮጵያ የዩኒሴፍ ተወካይ ዶክተር አብዱበከር ኮምፖ፣ የአማራ ክልል ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱና የፌዴራልና የክልል ስራ ኃላፊዎች በተገኙበት ተመርቀው ለአገልግሎት ክፍት ሆነዋል። ተግዳሮቶችን በመቋቋም በክልሉ የጤና አገልግሎትን ለማጠናከር የተሰራ ነው ያሉት በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የማህበራዊ ጉዳይ ክላስተር አስተባባሪ ዶክተር ሙሉነሽ ደሴ ጤና ሚኒስቴርን፣ የአውሮፓ ሕብረትና ዩኒሴፍ የጤና አገልግሎት እንዲሻሻል ላደረጉት አስተዋጽኦ አመስግነዋል። አውሮፓ ሕብረትና ዩኒሴፍ በሀገራችን የሚያደርጉት ድጋፍ ያለውን የአጋርነት ደረጃ የሚያሳይ መሆኑን የጠቆሙት የጤና ሚኒስትር ዴኤታ ዶክተር ደረጀ ዳጉማ በበኩላቸው ከ5 ዓመት በፊት በጤና ጣቢያዎች ከነበረው ሁኔታ አንጻር ታምራዊ ለውጥ መኖሩን በመጥቀስ ለዚህ አስተዋጽኦ ያደረጉት የክልል አመራሮችና አጋሮችን አመስግነዋል። በቀጣይም ድጋፍና ቁርጠኝነቱ እንዲቀጥል ጠይቀዋል። ጤና ቅንጦት አይደለም፣ መሠረታዊ መብት እንጂ ያሉት የአውሮፓ ሕብረት አምባሳደር ሚሲስ ሶፊ ማስፋፊያው የደረገላቸው ተቋማት የተሻሻለ የጤና አገልግሎት መስጠት መጀመራቸው በማየታቸው መደሰታቸውና በቀጣይም ድጋፋቸውን አጠናክረው እንደሚቀጥሉ ገልጸዋል። በኢትዮጵያ የዩኒሴፍ ተወካይ ዶክተር አቡበከር ኮምፖ ደግሞ ግጭቶች ባስከተሉት ውድመት ምክንያት ተጓጉሎ የነበረው የጤና አገልግሎት በተሻለ ደረጃ እንዲሰጥ ለማድረግ የተደረገው የተቀናጀ ጥረት ውጤት አስመዝግበዋል ብለዋል። በ8 ጤና ተቋማት የተሰሩ 9 ድንገተኛ የእናቶችና የሕፃናት አገልግሎት ማስፋፊያ ፕሮጀክቶች በውጤት መጠናቀቃቸውን የገለጹት ደግሞ የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ ናቸው። ወደ ሌላ ዜና ስናልፍ የጤና ሚኒስቴርና የኢትዮጵያ የጤና ህብረተሰብ ጤና ኢንስቲትዩት ኢፒኤችአይ የህብረተሰብ ጤና ድንገተኛ አደጋ አስተዳደር ፒኤችኢኤምአይ የልቀት ማዕከልን በይፋ ስራ አስጀምረዋል። የጤና ሚኒስትር ዶክተር መቅደስ ዳባ በመድረኩ የመክፈቻ ንግግራቸው ኢትዮጵያ ህብረተሰብ ጤና ስርዓቷን ለማጠናከር በምታደርገው ጉዞ ውስጥ ትልቅ ምዕራፍ እንደሆነ ገልጿል። የልቀት ማዕከል በመመስረት ከሀገሪቱ ሰፊ የዲጂታል ለውጥ አጀንዳ ጋር የሚጣጣም መሆኑን ተናግረዋል። ዶክተር መቅደስ አክለውም ስኬቱ ተቋማዊ አቅምን በቴክኖሎጂ ለመደገፍ የሚደረግ ስትራቴጂካዊ ኢንቨስትመንትን ማሳያ ሲሆን ኢትዮጵያ የህብረተሰብ ጤና ድንገተኛ አደጋዎችን ለመለየት ምላሽ ለመስጠትና ለማስተዳደር የተሻለ ዝግጅት እንዳላት ያረጋግጣል ብለዋል። ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ የህብረተሰብ ጤና ድንገተኛ አደጋዎችን ስራዎች ለማሻሻል የተነደፈ ኤሌክትሮኒክስ እና የዲጂታል መሰረተ ልማት መጀመሩን አስታውቋል። የተጠናከረ የህብረተሰብ ጤና ድንገተኛ አደጋ አስተዳደር ስርዓት የምላሽ ጥረቶችን በማደራጀትና በጤና ድንገተኛ አደጋዎች ወቅት ቅንጅትን በማሻሻል ረገድ ማዕከላዊ ሚና እንደሚጫወት ተናግረዋል። ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ የህብረተሰብ ጤና ድንገተኛ አደጋ አስተዳደር የልቀት ማዕከልን ተግባራዊ ለማድረግ የተከናወኑ ቁልፍ ተግባራትን ዘርዝረዋል። ተቋሙ በተቋማዊ ማጠናከሪያ ላይ የሚያደርገውን ጥረት አጽንኦት ሰጥተው አጋሮች እና ባለድርሻ አካላት ውጤታማ እና የተቀናጀ የአደጋ ጊዜ ምላሽ ለማረጋገጥ የህብረተሰብ ጤና ድንገተኛ አደጋ አስተዳደር ስርዓቶችን ዲጂታል ማድረግን መደገፋቸውን እንዲቀጥሉ ጥሪ አቅርቧል። በመድረኩ የኮሚኒኬሽን ቴክኖሎጂ መሳሪያዎች ድጋፍ ለክልል ጤና ቢሮዎችም ተደርጓል። ይህ ቅዱስ ሚካኤል የባህል ሕክምና የዩቲዩብ ቻናል ነው። የኛ ዩቲዩብ ቻናልን ላይክ፣ ሰብስክራይብ በማድረግ የቻናላችን ቤተሰብ የሆኑ መልካም ቀን